አሃዱ አምላክ አሜን። የሀገረ ስብከታችን ዋና ስራ አስኪያጅ ክቡር አባታችን ሊቀ አእላፍ መምህር ቀለመወርቅ ሙሉ፣ የዚህ ታላቅ ደብር ዋና አስተዳዳሪ ክቡር መምህራችን ሊቀ ኅሩያን ቀሲስ አዲስ ኪዳነ ማርያም፣ የሀገረ ስብከታችን የሰራተኛ አስተዳደር ክፍል ኃላፊ ክቡር መምህራችን መጋቢ ሃይማኖት መምህር ዘላለም በፈቃዱ፣ የሀገረ ስብከታችን የሰንበት ትምህርት ቤት ማደራጃ መምሪያ እንዲሁም ደግሞ ከአድባራትና ከገዳማት ወደዚህ ቅዱስ ስፍራ ይህንን መርሃ ግብር ለመታደም የመጣችሁ የሰንበት ትምህርት ቤት አባላት ወንድሞች፣ እህቶች በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ሰማይን ያለ ምሰሶ ምድርን ያለ መሰረት ያጸና ልዑለ ባህሪ አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው በጸጋው ሰብስቦ በዚህ በቅድስናው አደባባይ ተገኝተን ሕይወት የሆነውን ዘላለማዊውን ቃሉን እንድንሰማ የረዳንና የፈቀደልን የአባቶቻችን አምላክ የኛም አምላክ ልዑለ ባህሪ አምላካችን ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር መልካም ፈቃድ ለተወሰነ ደቂቃ ያህል እግዚአብሔርን ቃል እንነጋገራለን። የምንማማርበት የትምህርታችን ርዕስ የሚሆነን ሐዋርያው ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 4 ቁጥር 5 ላይ የተናገረውን ኃይለ ቃል መነሻ በማድረግ ነው። ቃሉም መንፈሳዊ ቤት ለመሆን ተሰሩ ይላል። ይህንን ኃይለ ቃል ከኔ ጋር እንድትሉ በልዑል እግዚአብሔር ስም እጠይቃለሁ። መንፈሳዊ ቤት ለመሆን ተሰሩ። ሐዋርያው ቅዱስ ጴጥሮስ ይህንን ኃይለ ቃል በመልእክቱ ላይ ሲጽፍ ቤት ማነጽ በዚህ ምድር ላይ ለሰው ልጅ መሰረታዊ ከሚባሉና ትልልቅ ጉዳዮች መካከል ዋነኛው መሆኑን የሰው ልጅ ስለሚረዳ ያ በምድር ላይ ቤት ስለመስራትና ስለመገንባት የሚያስበው የሰው ልጅ ደግሞ ራሱን ለእግዚአብሔር ማደሪያ አድርጎ ራሱን ለእግዚአብሔር ቤት አድርጎ መስራትና ማነጽ እንዳለበት ሲያስተምር ይህንን መልእክት ጽፎልናል። እንግዲህ ምድራዊ ቤት ለመስራት የሚያስፈልጉ ልዩ ልዩ ግብአቶች አሉ። እነዚያ ግብአቶች ካልተሞሉ ምድራዊ ቤት አይሰራም። በተመሳሳይ መንገድ ደግሞ ራስንም ለእግዚአብሔር ማደሪያ አድርጎ መንፈሳዊ ቤት አድርጎ ለመስራት ለማነጽ እጅግ መሰረታዊ የሆኑ ግብአቶችና የሚያስፈልጉ ነገሮች አሉ። ቅዱስ ጴጥሮስ ራሳችሁን መንፈሳዊ ቤት ለማድረግ ተሰሩ ሲል እነዚህን ለመስራት የሚረዱ ግብአቶችን በሕይወታቸው ውስጥ አሟሉ እያለ እንደሆነ አስቀድሞ መሰረት እንደሚሰራ ሁሉ መንፈሳዊ ቤት ሆኖ ለመሰራት የሚጥርም ሰው ደግሞ አስቀድሞ መሰረት የሆነውን ሃይማኖት እምነትን መያዝ መቻል አለበት። ከዚህ በኋላ ብዙ ግብአቶች ቢኖሩም ከነዚያ ግብአቶች መካከል አንዱና ዋነኛው ግብአት አገልግሎት ነው። እንግዲህ ሁላችንም በየደረጃችን በመንፈሳዊ አገልግሎት ውስጥ ነው ያለነው። ስለዚህ መንፈሳዊ ቤት ሆኖ ለመሰራት ይህ አገልግሎት መሰረታዊ የሆነ ግብአት ነው። ይህ መሰረታዊ የሆነውን ግብአት አገልግሎትን ግን በሚገባ እንዳንፈጽም እንቅፋት የሚሆኑብን ለአገልግሎት ያለን የተሳሳተ አረዳድ ነው። ስለ አገልግሎት ያለን ግንዛቤ ብዙ ጊዜ የተሳሳተ ይሆንና በሚገባ ልክ አገልግለን ራሳችንን መንፈሳዊ ቤት ለማድረግ እንዳንበቃ እንቅፋት ይሆኑብናል። በዚህ በመንፈሳዊ አገልግሎት ላይ ያለንን የተሳሳተ አረዳድ በአራት ነጥብ ለመመልከት እንሞክራለን። እነዚህ አራት ነጥቦች የመጀመሪያው የመንፈሳዊ አገልግሎትን ምንነት አለመረዳት የመጀመሪያው ጉዳይ ነው። ሁለተኛው ደግሞ አገልግሎት ለማን እንደሆነም ደግሞ አለመረዳት ሁለተኛው እንቅፋት ነው። ሶስተኛው አገልግሎት መቼ እንደሆነ አለመረዳት ሌላኛው እንቅፋት ነው። አራተኛው ደግሞ አገልግሎት የት መሆን እንዳለበትም ደግሞ አለመረዳት ሌላ እንቅፋት ነው። እነዚህን አራት ነጥቦች በዝርዝር ለመመልከት እንሞክራለን። እንግዲህ የመጀመሪያው
የመንፈሳዊ አገልግሎትን ምንነት አለመረዳት ለአገልግሎታችን እንቅፋት ሆኗል ስንል ብዙ ሰዎች አገልግሎት ነፃነትን የሚከለክል ሆኖ ይታያቸዋል። መንፈሳዊ አገልጋይ ስንሆን ከብዙ ነገር ራሳችንን መቆጠብ ይገባናል። ከብዙ ነገር ራሳችንን መከልከል ይገባናል። ምናልባት አጠገባችን ያሉ ወንድሞቻችን እህቶቻችን የሚያደርጓቸው እኛ ግን ልናደርጋቸው የማንችላቸው ብዙ ነገሮች አሉ። ሌሎች የሚፈጽሟቸው እኛ ግን አገልጋይ ስለሆን መፈጸም የማንችላቸው ብዙ ነገሮች አሉ። እነዚህን ነገሮች መፈጸም አለመቻላችን ነፃነት ማጣት ሆኖ ይታየናል። ነፃነት እንዳጣን፣ ወንድሞቻችን በሄዱበት መንገድ አለመሄዳችን፣ እህቶቻችን በሳቱበት መንገድ አለመሳታችን የነፃነት እጦት ሆኖ ይታየናል። ይህ የመጀመሪያው የመንፈሳዊ አገልግሎትን ምንነት ያለመረዳት ችግር ነው። ሁለተኛው ደግሞ መንፈሳዊ አገልግሎት ሞኝነት ሆኖ ይታየናል። ሞኝነት መንፈሳዊ አገልጋዮች ስንሆን ልንሆን የሚገባን ነገር አለ። አለባበሳችን፣ አረማመዳችን፣ አነጋገራችን፣ አመጋገባችንም ጭምር እያንዳንዱ ተግባራችን ከሌሎች ሰዎች የተለየ ነው። ይህ ተግባራችን ደግሞ ሞኝነት እንደሆነ፣ ሌላው ያደረገውን አለማድረጋችን፣ ሌላው የለበሰውን አለመልበሳችን፣ ሌላው የሚናገረውን ቃል አለመናገራችን ሞኝነት ሆኖ የሚታየን ጊዜ አለ። ይሄኛውም የመንፈሳዊ አገልግሎትን ምንነት ያለመረዳት ችግር ነው። ሌላኛው መንፈሳዊ አገልግሎት ከኑሮ የሚያጎድል የሚመስለን ሰዎች አለን። ከኑሮ የሚያጎድል ተማሪዎች የሆነው በትምህርታችን ላይ ተጽዕኖ የሚያመጣ ከጥናት የሚያቦዝነን የሚከለክለን መስሎ ይታየናል። ይህንን ምክንያት አድርገን ከመንፈሳዊ አገልግሎት እንርቃለን። ለእግዚአብሔር ቤት ለአገልግሎት የነፈግነውን ሰዓት ለማይገባ ተግባር ደግሞ ሰጥተን እንገኛለን። ነገር ግን ማገልገል በህይወት ውስጥ ያለን ጉድለት የሚሞላ እንጂ በህይወት ውስጥ የሚያጎድል ነገር አይደለም። በማገልገላቸው ሙላት ያገኙ እንጂ በማገልገላቸው የጎደለባቸው ሰዎች የሉም። በመጽሐፍ ቅዱስም ስንመለከት ያቺ የሰራፕታዋ ሴት የእግዚአብሔርን ሰው የእግዚአብሔርን ነቢይ በጉድለቷ ተቀብላ በቤቷ ውስጥ አስተናግዳለች። በቤቷ ውስጥ ዘይት የለም፣ በቤቷ ውስጥ ዱቄት የለም። ለራሷና ለልጇ ብቻ የሰሰተችው ነው ያለው። ያንኑ ደግሞ በልተው ለመሞት ከዛ በኋላ የሚበላ ስለሌለ ማለት ነው። በዚህ ጉድለት ውስጥ ሆና የእግዚአብሔርን ነቢይ ግን ለማስተናገድ አልሰሰተችም። ተቀብላ አስተናገደች። የእግዚአብሔርን ነቢይ በማገልገሏ ምክንያት የዘይት ማሰሯ ሞልቷል፣ የዱቄቱ ዕቃ ሞልቷል። የእግዚአብሔርን ነቢይ በማገልገል ቤቷ ከሞላ ራሱ እግዚአብሔርን በማገልገል ደግሞ እንዴት አይነት ጉድለት ሊኖር ይችላል? የእግዚአብሔርን ሰው በማገልገሏ የዘይት ማሰሮ ከሞላላት ራሱ እግዚአብሔርን ደግሞ በማገልገል ምንም አይነት ጉድለት የለም። ነገር ግን ተማሪ በትምህርቱ፣ ሰራተኛ በስራው፣ ነጋዴ በንግዱ ላይ ጉድለት እንደሚያመጣበት ተጽዕኖ እንደሚያመጣበት ያስብና ከመንፈሳዊ አገልግሎት ይርቃል። ስለዚህ ይሄኛው የመንፈሳዊ አገልግሎትን ምንነት አለመረዳት ነው። የመጨረሻው የመከራ ጊዜ መጠለያ አድርጎ ማሰብ። መንፈሳዊ አገልግሎትን በመከራ ጊዜ በችግር ጊዜ ብቻ መጠለያ ማድረግ። መጽሐፍ እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው ይላል። ከእግዚአብሔር መራቅ ነው መከራ ማለት። ምድራዊውን መከራ በእግዚአብሔር እንሸሸጋለን። ከእግዚአብሔር በመራቃችን የሚመጣውን መከራ ግን በየትም ሊያናመልጠው አንችልም። ስለዚህ በመከራ ጊዜ ወደ እግዚአብሔር ቤት መጥተው በአገልግሎት ተሳትፈው ደግሞ ያ መከራ አልፎ ሰላም ሲሆን ደግሞ ከቤቱ የሚርቁ ሰዎች ደግሞ አሉ። ይሄም የመንፈሳዊ አገልግሎትን ምንነት አለመረዳት ነው። ይህ የመጀመሪያው የመንፈሳዊ አገልግሎት ምንነትን አለመረዳት ያልኳችሁ ነጥብ ነው። ሁለተኛው ነጥብ መንፈሳዊ አገልግሎት ለማን የሚለው ነው። እንግዲህ መንፈሳዊ አገልግሎት አንዳንድ ሰዎች ለተቸገሩ፣ ለጎደለባቸው፣ ላጡ ብቻ አድርገው የሚያስቡ ሰዎች አሉ። ባለጸጋ የሆኑ መንፈሳዊ አገልግሎት እንደማይመለከታቸው ምናልባት ራሳቸውም ወይ ደግሞ ሌሎች ልክ አንዳንድ ሰዎች የሚናገሩት ነገር አለ። አንድ የውጭ ሀገር ቱሪስት ወደ ኢትዮጵያ መጣ የጎበኘች እና ኢትዮጵያውያን
ጸሎተኛ ሕዝብ ናቸው ብሎ ሲነግራት ያቺ የውጭ ሀገር ቱሪስት ምን አለች? እውነትም ለዚህ ሕዝብ እግዚአብሔር ያስፈልገዋል አለች። ምን አይታ ነው ሲባል ድህነቱን አይታ። ለዚህ ሕዝብ እግዚአብሔር ያስፈልገዋል ማለት በሌላ ቋንቋ ለእኛ ግን ምን አይለንም ማለት ነው። ምን አይለንም? አያስፈልገንም ማለት ነው። እነሱ አድገዋል በልጽገዋል ነው። እኛ አድገናል በልጽገናል አያስፈልገንም። ለዚህ ሕዝብ ግን እግዚአብሔር ያስፈልገዋል። ስለዚህ ለተቸገሩት ላጡት መንፈሳዊ አገልግሎትም እግዚአብሔርም እንደሚያስፈልጋቸው ላላቸው ደግሞ መንፈሳዊ አገልግሎትም እግዚአብሔርም እንደማያስፈልጋቸው አድርጎ ማሰብ መንፈሳዊ አገልግሎት ለማን የሚለውን ጥያቄ እንቅፋት እንዲሆን ያደርገዋል። ሁለተኛው መንፈሳዊ አገልግሎት ለበጎ ሰዎች ብቻ የተሰጠ አድርገው የሚያስቡ ሰዎች አሉ። ለበጎ ሰዎች ብቻ። ስለዚህ እነሱ በራሳቸው መለኪያ በራሳቸው መስፈር በጎ ያሏቸውን ሰዎች ብቻ ነው እንዲያገለግሉ የሚፈልጉት፣ ወይም ሲያገለግሉ ማየት የሚፈልጉት በእነሱ መለኪያ በጎ የሆኑትን ብቻ ነው። በእነሱ መለኪያ ክፉ የሆነ ሰው ሲያገለግል ማየት አይፈልጉም። ስለዚህ አገልግሎት ለበጎ ሰዎች ብቻ አድርጎ ማሰብ ሌላኛው ስህተት የሆነው ሐሳብ ነው። ሶስተኛው ነጥባችን መንፈሳዊ አገልግሎት መቼ የሚለው። መንፈሳዊ አገልግሎት መቼ? ለአንዳንድ ሰዎች መንፈሳዊ አገልግሎት ትናንት የሆነባቸው ሰዎች አሉ። ትዝታ፣ ልክ ቅድም በጭውውት መልክ ያሳዩአችሁን አይታችኋል። አገልጋይ የነበሩ ዛሬ ግን አገልጋይ ያልሆኑ፣ ትናንትና እዚህ የነበሩ ዛሬ ግን እዚህ የሌሉ። ስለዚህ መንፈሳዊ አገልግሎት ትዝታ ብቻ የሆነባቸው ሰዎች አሉ። ምናልባት ቅድም በጭውውቱ መዝሙር ክፍል ሲጠራ መዝሙር ክፍሎች ቅር ሲላችሁ አየሁ፣ ማውቃችሁን ማለት ነው። ነገር ግን እንደ አጠቃላይ ማለት መንፈሳዊ አገልግሎት ትናንትና ሆኖ ትዝታ የሆነባቸው ትሰሟቸዋላችሁ። በእኛ ጊዜ እኛ ሰንበት ተማሪ እያለን እኛ ዲቁና ስንማር እኛ እንዲህ በምናደርግበት ብለው ትናንትን ይነግሩናል። ዛሬ የሉ። ዛሬ የመዝሙር ክፍል አይደሉም። ዛሬ እየዘመሩ አይደለም። ዛሬ ዲያቆናት አይደሉም። ዛሬ በእግዚአብሔር ቤት ውስጥ የሉም። ስለዚህ መንፈሳዊ አገልግሎት መቼ ለሚለው ጥያቄ መንፈሳዊ አገልግሎት ትናንትና ትዝታ ብቻ ሆኖ የቀረባቸው ሰዎች አሉ። ለአንዳንዶች ደግሞ መንፈሳዊ አገልግሎት ቀጠሮ የሆነባቸዋል። ቀጠሮ ማለት ነገ፣ የዛሬ ዓመት፣ የዛሬ ወር፣ የዛሬ ሳምንት ይህንን አስተካክዬ ይህንን መላብዬ ወደ መንፈሳዊ አገልግሎት እሄዳለሁ ብለው በቀጠሮ ውስጥ ደግሞ ያሉ ሰዎች አሉ። ትናንት የሆነባቸው አሉ፣ ደግሞ ገና ነገ የሚያስቡ ሰዎች አሉ። ዛሬ የሌሉ ማለት ነው። ዛሬ የሌሉ። በሉቃስ ወንጌል ላይ ደግሞ ተጽፎ የምናገኘው ታሪክ አለ። አንድ ሰው ምርቱ በዝቶለት እጅግ ባለጸጋ ሲሆን ምን እያላሰበ ያለኝ ጎተራ ይህንን ሁሉ ምርት ሊሸከምልኝ አይችልም። ስለዚህ ጎተራዬን አፍርሼ ትልቅ ጎተራ ሰራለሁ። ከዛ በኋላ ምርቴን በትልቁ ጎተራ አከማችቼ ነፍሴን ደስ ይበልሽ ለብዙ ዘመን የሚበቃ እህል አለሽ ብዬ ነፍሴን ደስ አሰኛታለሁ እያለ ሲያስብ የእግዚአብሔር መልአክ ምን አለው? አንተ ሰው ጎተራህን አፍርሰህ ትልቅ ጎተራ ስለመስራት ታስባለህ፣ ለብዙ ዘመን ስለሚሆን እህል ታስባለህ። ነገር ግን በዛሬዋ ሌሊት መጥተው ካንተ ነፍስህን ከስጋህ እንደሚለዩት አታውቅም። ስለዚህ ነገ የሚባል ነገር የለም። ነገን የሚያውቅ ስለሌለ የተሰጠን ዛሬ ብቻ ነው። መጽሐፍ ሲናገር የመዳን ቀን መቼ ነው ይላል። መቼ ነው ይላል? ተሳስታችኋል። መቼ ነው? አሁን ነው። ዛሬም አይደለም። ዛሬም ከሆነ ደግሞ ቀጠሮ አለ። የመዳን ቀን ዛሬ ነው ካለ 11 ሰዓት ላይ ቆይ ሄጄ ንስሐ አባቴን አማክራለሁ፣ ቆይ ማታ ላይ አያችሁ። ዛሬም ቢባል ቀጠሯችን አይቀርም። ስለዚህ የመዳን ቀን መቼ ነው አለ? አሁን ነው። ስለዚህ መንፈሳዊ አገልግሎት ቀጠሮ የሆነባቸው ሰዎች አሉ። ይሄም ስህተት የሆነ አስተሳሰብ ወይም አረዳድ ነው። ይሄ በዚህ ነጥብ ላይ የመጨረሻው መንፈሳዊ አገልግሎት ወቅታዊ የሆነባቸው ሰዎች ደግሞ አሉ። ወቅታዊ ማለት ወቅት ጠብቀው የሚያገለግሉ፣ የሆነ ወቅት ላይ የሰንበት ትምህርት ቤታቸው አዳራሽ ይሞላል፣ ወንበር ይጠፋል። የሆነ ወቅት ላይ ደግሞ አለ እንዴ? የለም። በዓላት ባሉበት ወይ እኛ የምንፈልጋቸው ነገሮች የምናገረውን ነገር እናንተ በይበልጥ ትረዱታላችሁ ስለምታውቁት ማለት ነው። አሁን እንደው የጥምቀት አካባቢ ሲሆን ታውቁታላችሁ፣ አዳራሹ አይደለም እንዴ? ሞልቷል፣ ወንበር አይገኝም። ምንም በዓላት በሌሉበት ወቅት ላይ ግን የሚቀመጥበት የለም። ስለዚህ
መንፈሳዊ አገልግሎት ደግሞ በወቅት የተገደበባቸው ሰዎች አሉ። የሆነ ወቅት ላይ የሚያገለግሉ የሆነ ወቅት ላይ ደግሞ የሌሉ። ስለዚህ መንፈሳዊ አገልግሎት መቼ በሚለው ውስጥ ትናንት ትዝታ የሆነባቸው አሉ፣ ለነገ ቀጠሮ የሆነባቸው አሉ፣ ደግሞ ወቅታዊ አገልጋይ የሆኑ ደግሞ አሉ። የመጨረሻው ነጥባችን መንፈሳዊ አገልግሎት የት የሚለው ነው። መንፈሳዊ አገልግሎት የት? ብዙ ሰዎች መንፈሳዊ አገልግሎት ቤተክርስቲያን ብቻ የሚሰጥ የሚመስላቸዋል። በቤተክርስቲያን ብቻ ማገልገል እንዳለ፣ ከቤተክርስቲያን ውጭ አገልግሎት እንደሌለ፣ በስራ ቦታ አገልግሎት እንደሌለ፣ በትምህርት ቤት አገልግሎት እንደሌለ፣ በሰፈር ውስጥ አገልግሎት እንደሌለ የሚሰማቸው ሰዎች አሉ። ለዚህ ማሳያ መጥቀስ ይቻላል። ለምሳሌ በየሰንበት ትምህርት ቤቶቻችሁ የትምህርት ክፍሎች አሉ። የትምህርት ክፍሎቻችሁ የእናንተ መማር አለመማር ያስጨንቃቸዋል። የመምህር መገኘት አለመገኘት፣ መማር አለመማራችሁ ያስጨንቃቸዋል። ትምህርት ክፍሉ እዚህ ውስጥ ያሉት የሰንበት ትምህርት ቤቱ አባላት መማር አለመማራቸው እንደሚያስጨንቀው አካባቢው ላይ ያሉ ወጣቶች መማር አለመማር አያስጨንቀው። ጓደኞቹ እሱ አገልጋይ ሆኖ ጓደኞቹ ግን ሌላ ህይወት ውስጥ ናቸው። እሱ አገልጋይ ሆኖ አብሮ አደጎቹ ግን ሌላ ህይወት ውስጥ ናቸው። ስለዚህ መንፈሳዊ አገልግሎቱ እዚህ ብቻ እንደሆነ ያስባል። እዚህ ብቻ እንደሆነ ካላሰበ እነሱንም ማስተማር አለበት፣ እነሱንም መምከር አለበት። ቤትም ሲሄድ ሰፈር ያሉትን፣ ትምህርት ቤትም ሲሄድ የክላስ ሜቶቹን፣ ስራ ቦታም ሲሄድ እንደዛው። ስለዚህ መንፈሳዊ አገልግሎት በቤተ ክርስቲያን ውስጥ ብቻ የሚመስላቸው ሰዎች አሉ። እነዚህ አራት የተመለከትናቸው ነጥቦች ለመንፈሳዊ አገልግሎት እንቅፋት የሆኑ መንፈሳዊ አገልግሎታችንን በትክክል እንዳንፈጽም እያደረጉን ያሉ የተሳሳቱ መልከታዎች ናቸው። ነገር ግን ስለ መንፈሳዊ አገልግሎት ትክክለኛውን አረዳድ ነግራችሁና ትምህርቴን አጠቃልላለሁ። ስለ መንፈሳዊ አገልግሎት ትክክለኛው አረዳድ የመጀመሪያው መንፈሳዊ አገልግሎት ለእግዚአብሔር ያለንን ፍቅር የምንገልጥበት መንገዳችን ነው። ለእግዚአብሔር ያለንን ፍቅር ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ስትመለከቱ ጌታችን ጴጥሮስን የጠየቀው ጥያቄ አለ። ስምዖን ወልደ ዮና ታፈቅረኒኑ ፈድፋደ እምሉ፣ የዮና ልጅ ስምዖን ሆይ ከነዚህ አብልጠህ ትወደኛለህን ብሎ ክርስቶስ 3 ጊዜ ጠይቆታል። ጴጥሮስም እንደምወድህ አንተ ታውቃለህ ብሏል። ይህንን ባለ ሰዓት ክርስቶስ ምን አለው? በጎቼን፣ ጠቦቶቼን፣ ግልገሎቼን ምን በል አለው? ምን በል? ጠብቅ። ስለዚህ በሌላ ቋንቋ አገልግል እያለው ነው። መጀመሪያ ትወደኛለህን ብሎ ጠይቆታል። አዎ እወድሃለሁ ሲለው ከወደድከኝ አገልግል እያለው ነው። ስለዚህ መንፈሳዊ አገልግሎት ለእግዚአብሔር ያለንን ፍቅር የምንገልጥበት መሳሪያ ነው። እግዚአብሔርን እንወደዋለን ወይ ብለን ጥያቄውን ስንጠይቅ መልሱ አዎ ከሆነ ማገልገል አለብን። ካላገለገልንስ እግዚአብሔርን አንወደውም። ለእግዚአብሔር ያለን ፍቅር የሚገለጠው በማገልገላችን ነው። የመጀመሪያው ይሄ ነው። ሁለተኛው መንፈሳዊ አገልግሎት ለወንድሞቻችንና ለእህቶቻችን ያለንን ፍቅር የምንገልጥበት ነው። ምን ማለት ነው? ወንድሞቻችንን እህቶቻችንን ወደ መንፈሳዊ ስፍራ ስንጠራ፣ ወደ አገልግሎት ስንጠራ እውነተኛ እንደምንወዳቸው እናረጋግጣለን። በዚሁ በዮሐንስ ወንጌል ምዕራፍ 1 ላይም ስንመለከት እንድርያስ ወንድሙን ጠርቶታል። ና ክርስቶስን አግኝተነዋል አለው። መሲሁን አግኝተነዋልና ና ያለው ስለሚወደው ወንድሙን ስለሚወደው ወደ ሌላ ስፍራ አይደለም የጠራው፣ ወደ አገልግሎት ወደ ክርስቶስ ነው የጠራው። ሁለተኛው እንዲሁ ሳምራዊቷን ሴት ስናያት በዮሐንስ ወንጌል ምዕራፍ 4 ላይ ክርስቶስ ችግሯን ሁሉ ከነገራት በኋላ ባልሽን ጥሪን ያላት። ይቺ ሴት ግን ሄዳ ባሏን ሳይሆን የሀገሩን ሕዝብ ሁሉ ጠራች ነው የሚለው። የሀገሩን ሕዝብ ሁሉ ጠርታ ኑ ችግሬን ሁሉ የነገረኝን መሲሁን ክርስቶስን እዩ አለች። ስለዚህ ሰዎችን መውደዳችን የሚረጋገጠው ወደ አገልግሎት ስንጠራቸው ነው። ሰው ጓደኛውን ጠርቶ ወደ ኃጢአት ይወስዳል፣ ወደማይገባ ስፍራ ይወስዳል። ጓደኛን ጠርቶ ወደ አገልግሎት ማምጣት ትክክለኛ እንደምንወደው ማረጋገጫ ነው። ስለዚህ አገልግሎት ማለት ለወንድሞቻችን ለእህቶቻችን ያለንን ፍቅር የምንገልጽበት መሳሪያ ደግሞ ይሄ መጽሐፍ ቅዱሳዊ አብይ የሚባሉት ትእዛዛቶች ናቸው። ምክንያቱም ደቀ መዛሙርቱ ጌታችንን በጠየቁት ጊዜ ከትእዛዛቶች ሁሉ የምትበልጠዋ ትእዛዝ የትኛዋ ናት ሲሉት የመጀመሪያው ጌታ አምላክህን በፍጹም ልብ በፍጹም ሐሳብ ውደድ የምትለዋ ናት። አገልግሎት ደግሞ ለእግዚአብሔር ያለን ፍቅር መገለጫ ነው።
ሁለተኛው ደግሞ ወዛቲ ይእቲ ትእዛዜ ከመ ትትፋቀሩ በበይናቲክሙ እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይችናት አለ። ስለዚህ ወንድሞቻችንንም መውደዳችን የሚረጋገጠው ወደ አገልግሎት ስንጠራቸው። ስለዚህ ፍቅረ እግዚአብሔርና ፍቅረ ቢጽ የእግዚአብሔር ፍቅርና የወንድሞቻችን ፍቅር የሚገለጠው በመንፈሳዊ አገልግሎት ነው። የመጨረሻው በዚህ ነጥብ ውስጥ ያለው መንፈሳዊ አገልግሎት የተፈጠርንለት ዓላማም ነው። የተፈጠርንለት ዓላማ እንግዲህ እናንተ በሰንበት ትምህርት ቤቶቻችሁ ስትማሩ በስነ ፍጥረት ትምህርት ላይ ሰውና መላእክት የተፈጠሩበት ዓላማ አለ። እንደ ሌሎቹ ፍጥረታት ለአንክሮ ለተዘክሮ አይደሉም። ለምግበ ሥጋ ለምግበ ነፍስም አይደሉም። ሰውና መላእክት የተፈጠሩት ለምስጋና ነው። ምስጋና ማለት ደግሞ አገልግሎት። ስለዚህ ሰውና መላእክት አገልጋዮች ናቸው። መላእክት ያንን ማንነታቸውን ሳይተው ዛሬም በምስጋና በአገልግሎት ነው ያሉት። ምናልባት እነሱ ሥጋ ለባሽ ስላልሆኑ ሊሆን ይችላል። ሥጋ ስላለበሱ መላእክት ዛሬም በምስጋና በአገልግሎት አሉ። የሰው ልጅ ግን በተቃራኒው ሥጋ ለባሽ ስለሆነ መስራት ስላለበት፣ መብላት ስላለበት፣ መልበስ ስላለበት፣ እነዚህን ተግባራት መፈጸም ስላለበት ይሰራል። ነገር ግን በፍጹም ከመንፈሳዊ አገልግሎት መራቅ የለበት። ምክንያቱም መንፈሳዊ አገልግሎት የተፈጠርንለት ዓላማም ጭምር ስለሆነ። ስለዚህ ትክክለኛው የአገልግሎት አረዳድ እነዚህ ሶስቱ ነጥቦች ናቸው። ለእግዚአብሔር ያለንን ፍቅር የምንገልጽበት፣ ለወንድሞቻችን ያለንን ፍቅር የምንገልጽበት፣ በተጨማሪ ደግሞ የተፈጠርንለት ዓላማ ነው። ስለዚህ ሰው ከአገልግሎት ከራቀ በአገልግሎት ውስጥ ከሌለ እግዚአብሔርንም አይወድም። የሚወዱት ወንድሞችም የለውም። ወደ አገልግሎት የሚመልሱት የሚጠሩት ቅድም በጭውውቱ እንዳያችሁት ለምንድን ነው ምን ሆነሽ ነው ብሎ መክሮ ወደ አገልግሎት የሚመልሰው ሰው ከሌለ የሚወደውም ሰው የለም ማለት ነው። አገልግሎታችንን በትክክለኛው መንገድ ተረድተን በትክክለኛው አረዳድ ግንዛቤ ወስደን በዚህ መንገድ ካገለገልን መንፈሳዊ ቤቶች ሆኖ ለመሰራት አይከብደንም። መንፈሳዊ ቤቶች ሆነንም መሰራት እንችላለንና አምላካችን ቅዱስ እግዚአብሔር መንፈሳዊ ቤቶች ሆነን እንድንሰራ ይፍቀድልን። ራሳችንን ከነዚህ ከአገልግሎት ግንዛቤዎች ሳናርቅ ተገንዝበን አገልግሎታችንን በሚገባ አገልግለን ሰማያዊውን ሀገር እንድንወርስ ስሙን እንድንቀድስ አምላካችን ይፍቀድልን። ያስተማረን የመከረን የገሰጸን የልዑለ ባህሪ አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።